ተመልካቾቻችን አሁን አስቸኳይ መልእክት ከደቡብ ወሎ ውጫሌ አካባቢ ደርሶን ነው። ወደ ሰሜን ጎንደር አርማጭሆ እያመራ ያለ የህዝባዊ ወያኔ ሓርነት ትግራይ ወታደሮችን የጫነም ተሽከርካሪ በጉዞ ላይ በመሆኑ በአካባቢው የሚገኘው ህዝብ መንገድ ላይ እንዲያስቆመው ጥሪ ተደርጓል። በሰሜን ጎንደር በተለያዩ አካባቢዎች መንገድ በመዘጋቱ በውጫሌ በኩል አድርጎ ወደ ጎንደር ለመግባት ጉዞ ላይ እንዳለ ነው መረጃው የደረሰን። ከዚያው ከአካባቢው የተደወለልን ቀጥለን እናቀርባለን። በውጫሌ በወሎ በኩል እዚህ የተለያዩ ቦታ አልነበረም። ትላንትና 12 መኪና ወታደሮች እየሄዱ ነው በውጫሌ በኩል በጋይ ስማዳ ሊመጣ ማለት በጋይ ሰሜን ጎንደር እየወሰዷቸው ነው። ጋይንትና ጋይንት መድረሻ ጋለች ጋሳኝ ንባቱ አስራጋ ያሉት ነገር ናቸዋል ይዛላሉ ማለት ነው። ግን በውጫሌ በኩል የሚመጣውን መንገድ ላይ ማቆም ይችላሉ። ይሄው አስቸኳይነት ስራቸው ብለው ነው አሁን በውጫሌ ያለፈው አሁን 12 ቀን ላይ ነው አሉ። እነሱ ከረፈደ ነው የመጣው። መነሻቸው የት ነው መድረሻቸው? በገዳይ ጎንደር ነው። በዚህ በጎጃም ስለተዘጋ በወሎ ዞረው ቆሙ። በጋይ ታርገው ጎንደር ሊገቡ ሰሜን ጎንደር ነው። በአቋራጭ ሜዳቸው ነው። ሌላ ቦታ ተዘግቷል መንገድ። አዎ ወደ አርማጭሆ በዚህ ጎንደር ገብቶባቸዋል። በውጫሌ በኩል በደቡብ ወሎ ማለት ነው። ደቡብ ወሎ ማለት በዚህ በወሎ ደቡብ ወሎ አብዛኛው በላሊበላ በኩል በስራቸው ወደ ጋይ ይወጣሉ ማለት ነው። በጋይ ታርገው ወደ ሰሜን ጎንደር ሊሄዱ ማለት ነው። አንጋይ ላይ ከቤት ውስጥ ልማ ላይ ናቸው። በዛ በኩል ሰሜን ነው የሚገቡት። ወደ አርማጭሆ ሊሄዱ ይችላሉ። አሁን ተንቀሳቅሰዋል፣ ጀምረዋል ጉዞ ጀምረዋል። ጀምረዋል። ውጫሌን አልፈዋል። ውጫሌን አልፈው አንድ ልዩ ኮብራ አለ ከባድ መሳሪያ ጭነዋል። በዛ መስመር ያሉትን በሙሉ ነው በጋይንት ስማዳም እና ከስማዳም በፊት ያሉ ትናንሽ ወረዳዎች አሉ። በላሊበላ መስመር ያሉ በስጋም ያሉትን እነሱ መንገድ ይይዛሉ። እንደ አሁን የደረሰ የዜና ተብሎ ቢሰራ ሰዎች ያውቁታል። ከውጫሌ በስማዳም ወደ ጋይንት ስለሚመጣ እዛ መስመር መንገድ እንዳሉ ሰዎች መዘጋጀት ስላለባቸው ማለት ነው። ተመልካቾቻችን በሌላ በኩል በጀነራል ሳሙራ ዩኑስ የሚመራ 4 የህወሓት አባላት ያሉበት አንድ ቡድን ጎንደር ገብቷል። ኢሳት ማረጋገጫ እየጠበቀ ነው። እሳቸው እዛ መገኘታቸው ምናልባትም ወታደራዊ እዝ በጎንደርና በጎጃም ለማቋቋም የታለመ እንደሆነ ይነገራል። ኢሳት እየተከታተለ የሚያቀርብ ይሆናል። ከትግራይ ተነስቶ በውጫሌ በኩል አድርጎ ወደ ጎንደር እያመራ ያለውን የወታደራዊ አጀብ መኪና ህዝቡ እንዲያስቆመው ጥሪ መደረጉን በድጋሚ ለማሳወቅ እንወዳለን። በዛ በኩል ሰሜን ነው የሚገቡት። ወደ አርማጭሆ ሊሄዱ ይችላሉ። አሁን ተንቀሳቅሰዋል፣ ጀምረዋል ጉዞ ጀምረዋል። ውጫሌን አልፈዋል። ውጫሌን አልፈው አንድ ልዩ ኮብራ አለ ከባድ መሳሪያ ጭነዋል። በዛ መስመር ያሉትን በሙሉ ነው በጋይንት ስማዳም እና ከስማዳም በፊት ያሉ ትናንሽ ወረዳዎች አሉ። በላሊበላ መስመር ያሉ በስጋም ያሉትን እነሱ መንገድ ይይዛሉ። እንደ አሁን የደረሰ የዜና ተብሎ ቢሰራ ሰዎች ያውቁታል። ከውጫሌ በስማዳም ወደ ጋይንት ስለሚመጣ እዛ መስመር መንገድ እንዳሉ ሰዎች መዘጋጀት ስላለባቸው ማለት ነው። ተመልካቾቻችን በሌላ በኩል በጀነራል ሳሙራ ዩኑስ የሚመራ 4 የህወሓት አባላት ያሉበት አንድ ቡድን ጎንደር ገብቷል። ኢሳት ማረጋገጫ እየጠበቀ ነው። እሳቸው እዛ መገኘታቸው ምናልባትም ወታደራዊ እዝ በጎንደርና በጎጃም ለማቋቋም የታለመ እንደሆነ ይነገራል። ኢሳት መነሻቸው የት ነው መድረሻቸው? ጎንደር ነው። በዚህ በጎጃም ስለተዘጋ በወሎ ዞረው ቆሙ። በጋይ ታርገው ጎንደር ሊገቡ ሰሜን ጎንደር ነው። በአቋራጭ ሜዳቸው ነው። ሌላ ቦታ ተዘግቷል መንገድ። አዎ ወደ አርማጭሆ በዚህ ጎንደር ገብቶባቸዋል። በውጫሌ በኩል በደቡብ ወሎ ማለት ነው። ደቡብ ወሎ ማለት በዚህ በወሎ ደቡብ ወሎ አብዛኛው በላሊበላ በኩል በስራቸው ወደ ጋይ ይወጣሉ ማለት ነው። በጋይ ታርገው ወደ ሰሜን ጎንደር ሊሄዱ ማለት ነው። አንጋይ ላይ በውጫሌ በወሎ በኩል እዚህ የተለያዩ ቦታ አልነበረም። ትላንትና 12 መኪና ወታደሮች እየሄዱ ነው በውጫሌ በኩል በጋይ ስማዳ ሊመጣ ማለት ነው። በጋይ ሰሜን ጎንደር እየወሰዷቸው ነው። ጋይንትና ጋይንት መድረሻ ጋለች ጋሳኝ ንባቱ አስራጋ ያሉት ነገር ናቸዋል ይዛላሉ ማለት ነው። ግን በውጫሌ በኩል የሚመጣውን መንገድ ላይ ማቆም ይችላሉ። ይሄው አስቸኳይነት ስራቸው ብለው ነው አሁን በውጫሌ ያለፈው አሁን 12 ቀን
ተመልካቾቻችን አሁን አስቸኳይ መልእክት ከደቡብ ወሎ ውጫሌ አካባቢ ደርሶን ነው። ወደ ሰሜን ጎንደር አርማጮህ እያመራ ያለ የህዝባዊ ወያኔ ሓርነት ትግራይ ወታደሮችን የጫነ ተሽከርካሪ በጉዞ ላይ በመሆኑ በአካባቢው የሚገኘው ህዝብ መንገድ ላይ እንዲያስቆመው ጥሪ ተደርጓል። በሰሜን ጎንደር በተለያዩ አካባቢዎች መንገድ በመዘጋቱ በውጫሌ በኩል አድርጎ ወደ ጎንደር ለመግባት ጉዞ ላይ እንዳለ ነው መረጃው የደረሰን። ከዚያው ከአካባቢው የተደወለልን ቀጥለን እናቀርባለን።